ሰላም የዩቲዩብ ቤተሰቦቼ፣ ዛሬ ይሄን ፎቶ በሁለት ሳይድ እንዴት እንደሚሰራ እናያለን። ጀምራለን። መጀመሪያ ይሄንን መጀመሪያ የሰራሁትን አልቀረጽኩም ነበረ፣ ግን ኦልሬዲ ፕሮሰሱ ተመሳሳይ ነው። የመጀመሪያውን ሌየር ይሄንን ጥቁሩን እኔ በጥቁር ስለፈለኩኝ ማለት ነው እናረገውና ከዛ ከደረቀልን በኋላ ነው ፎቶን የምናደርገው ማለት ነው። ከ6 ሰዓት ምናምን በኋላ ፎቶን አድርገን ከላይ ከዛ ኢፖክሲ አድርገን እንጨርሳለን። የመጀመሪያውን ማለት ነው። የመጀመሪያው ከ24 ሰዓት ካለቀልን በኋላ ከደረቀ በኋላ ሁለተኛውን ይሄን ደብሉን ለመስራት እቃችንን አጽድተን ምንም አይነት ኢፖክሲ ደራረቀ ነገሮች እንዳይኖር አድርገን ጠራርገን ምን እናደርጋለን? እንደገና ኢፖክሲ ሚክስ እናደርግና ከስር እናፈስበታለን፣ ክሊሩ ማለት ነው። ምክንያቱም ፎቶ እንዲታየልን ስለምንፈልግ የመጀመሪያ ክሊሩ እናደርጋለን። ከዛ እንዲጣበቅልን ፎቶአችን ከላይ ማለት ነው፣ ይሄ በነጩ በፎቶ በኩል ሳይሆን በዚህኛው በኩል ይሄና ጥቁሩ እንዲገናኝ ኢፖክሲ እንቀባዋለን ማለት ነው። ያው እኔ በእጄ የማደርገው ብዙ ኮምፎርታብል አይሰጠኝም፣ ጓንት ሳደርግና ስለማይመቸኝ በእጄ ነው እያደረኩ ያለሁት። ግን እናንተ እጃቸውም እንዳይበላሽ ጓንት ተጠቀሙ፣ ችግር የለውም። በእጅም ቢሆን ያን ያክል ጉዳት አላመጣብኝም። ያው መታጠብ ነው በሳሙና በውሃ አድርጎ በደንብ አድርጎ 2-3 ጊዜ ይፈልጋል። ወይ ደግሞ ዋይፕስ ደግሞ ካለ የልጆች ዋይፕስ ካላችሁ በሱ ከተጠረገ ምንም አይሆንም፣ ቶሎ ይለቅልናል። ስፔሻሊ ዋይፕስ ከሆነ ጥሩ ነው ማለት ነው፣ ቶሎ ይለቅልናል። ሶ ፎቶውን በገልብጠን ምክንያቱም ኦልሬዲ ሲወጣ በታች በኩል ስለሆነ ገልብጠን እናድርገዋለን ማለት ነው። ከዛ በደንብ እንዲይዝልን በትንሹ ነው ጫን ነው፣ ምክንያቱም በጣም ወደ ስር ከገፋ ነው አንዳንዴ በብሎች ምናምን በኋላ ላይ ሳናያቸው ሊወጡ ይችላሉና ፕላስ ደግሞ ኢፖክሲውንም በደንብ ፎቶ ላይሸፍነው ይችላል። ስለዚህ ዝም ብለን እንደማጣበቅ ያክል ነው ነካ ነካ የምናደርገው ማለት ነው። ሶ ይሄ ከላይ ኢፖክሲ ስለቀባሁት ፎቶውን እሱና ይሄኛው መጀመሪያ የተሰራው ይገናኝልናል፣ ይጣበቅልናል ማለት ነው። እኔ ኢፖክሲ በቃ ደስ የሚለው ነገር ብትሳሳቱ ብትሉ ተመልሳችሁ ብትደርቡበት ይይዛል፣ የደረቀና አዲስ ፍሬሽ ኢፖክሲ ይይዛል ማለት ነው። እሱ አድቫንቴጅ ነው። ስለዚህ እንደዚህ አድርገን እንዲገናኝልን ጫን እንለዋለን በደንብ። በኋላ ሌየር ሆኖ እንዳይወጣ ክፍተት እንዳይፈጠር በደንብ ጫን እንለዋለን ማለት ነው። እንዲጠብቅ ይሄ አሁን ከ24 ሰዓት ወር ክሪስታል ስለምጠቀም ከ12 ሰዓት በኋላ ይደርቃል። እንደዚህ ነው ወጥቶልናል ማለት ነው። ተጣብቋል እንደምታዩት ፎቶን በዚህ በኩል ወጥቶልናል ማለት ነው። ሶ በአንድ ኪቼን ላይ በአንድ ቁልፍ መያዣ ላይ 2 ፎቶዎችን መስራት እንችላለን ማለት ነው። ይሄን ሌሎች የሰራኋቸው ናቸው። እንዲሁ በብሬሶች ብቻ ሲምፕል ነገር ሰራሁት ነው። ቁልፍ መያዣን አድርጌያለሁ። ከላይ ያው ተጨማሪ ልብ ቅርጽ አድርጌበታለሁኝ። አይፎን ወጥቶልን ያምራል። አስተያየታችሁ ስጡ እስቲ እናንተ እንዴት አያችሁት? በአንድ ቁልፍ መያዣ ላይ በፊትም በኋላ ፎቶ ያለው ማለት ነው። ያው እንደናንተ እንደ ሳይዛችሁ አድርጋችሁ ፎቶውን ሳይዙን ቆርጣችሁ ለክታችሁ መጀመሪያ ነው የምታደርጉት። ለከስተመር ስለሆነ ማሸጊያ እናደርጋለን። ይሄን ኢፖክሲ ማቴሪያል ለምትፈልጉ እንደዚህ አይነት ማሸጊያ ለምትፈልጉ ከስር ቴሌግራም ወይም ቲክቶክ አካውንቴን አስቀምጥላችኋለሁ። እዛ ላይ ያሉ እቃዎች ማቴሪያሎች ማየት ትችላላችሁ፣ መግዛት ትችላላችሁ። ይሄን ይመስላል የዛሬው። ቴንክ ዩ ፎር ዋቺንግ ባይ